ከገማ ይቀር ጥንብት ነው ውሽትት ነው አለ። ምን አይነት የገማ የጠነባ የተልከሰከሰ የግምት ጥንብት ያለቀሎን ምን አይነት አዑዙ ቢላሂ ሚነ ሸይጧን ረጂም ምንድን ነው እንዲህ ኧረ በፈጣሪስ ምንድን ነው የሚባለው? ሻውን ምንድን ነው? ኧረ በፈጣሪስ እንዳደነግጡ እንኳን እናንተ እኔ ራሱ ደንግጫለሁ። ገባህ አይደለ? እኔ ግን ሼባ አይቋጥርብህ። ሽማግሌ መጥፎ ነው፣ በጣም መጥፎ ነው። ሊቨርፑል ቶርክ እያደረገ ነው በዚህ ሰዓት። እንደው ማጠብቀው ነገር ሊቨርፑል ቶርክ እያደረገ ነው። በቃ እኛ ራሱ መጀመሪያ ጎል የተቆጠረብን አይታችሁታል። እንደምንም ብለን እኮ የበጣጠስ ነው። ሲጀመር ይሄ ኒውካስትል ሜዳ ብቻውን አቻ የሚወጣ ሜዳ ነው። ብቻውን ያለ ተጫዋቾቹ ራሱ ለ10 ከባድ ነው ኒውካስትል። የምሬን እኔ አሁን ቀልድ ምናምን ይመስላል አይደለም። ለማንቸስተር ሲቲ፣ ለአርሰናል፣ ለቶተንሃም፣ ለኤቨርተን አልበገር ያለው የዩናይትድ ዛሬ ለኒውካስትል እጅ ሰጥቷል። ሆጣጥለናል። ዛሬ ኒውካስትል ቀይ ወጥቶበት ቁልፍ ተጫዋቾች ተጎድተውበት ግን ባለቀ ሰዓት ገራሚ ጎል አስቆጥረው 3 ነጥብ ይዘው ሄደዋል። ድል አድርገዋል። ራምስዴል ይችላል። በቃ እድላቸውን በአግባቡ ተጠቀሙ። እኛ ሚስ ያደረግናቸው ኳሶች ዋጋ አስከፍለውናል። ለነሱ ነው ክብር የምንሰጣቸው ዛሬ። በቃ ጀግና ናቸው። አሁን ከዛሬው ጨዋታ 3 ነጥብ ይዘው ስለወጡ ምክንያቱም ጎዶሎ ናቸው። ቁልፍ ተጫዋቾቻቸው አልነበሩም። እኛ ያንን መጠቀም አልቻልንም፣ መቅጣት አልቻልንም። ቡድኑ ይቀልባቸዋል። ምን አይነት ኳስ ነው ሲሱት ይኖር። ባለቀ ሰዓት ማላሲያ ነው ማላታይን ገብቶ ማግዮር እነሱ ሲደናገሩ ዋጋ አስከፈሉ ነው። አንተ ሽንፈት የሚባለው ይሄ ነው? ሽንፈት ማለት እንደዚህ ነው እንዴ? አንተ ጨጓራ ይድጣል፣ ጨጓራ ይድጣል፣ ሐሞት ያፈሳል። አንተ እኔ አሁን የገባኝ አንተ ለካ እንደዚህ ነው ሽንፈት። እኔ ጭራሽ ቆረስቼው ነበር። ቡሩኖ የኔ ዩናይትድ ይሄ ነው በትክክለኛው ቋሚ ዩናይትድን እያየሁት ነው። ኩኛ ሸሽኮ የኔ ዩናይትድ፣ ማይክል ካሪክ ይሄ ነው የኔ ዩናይትድ፣ ይሄ ነው ዩናይትድ። ወደ አቋሙ ሲመለስ ማየት በቃ ቀመለ። ያ ልጅ እናቴ ትሙት ቀመለ፣ በእውነት ቀመለ። እኔ እንኳን ቋጥር ጠላቶች መሬት ሲስሙ ዝቅ ሲሉ ማየት እንዴት አባቱ ነው ደስ የሚል። የምሬ ነው። ውይ ደግሞ እንዴት አባቱ ነው አንተ አታጥበውም እንዴ? እንዴት ደስ እንዳለ ማርያም፣ የምሬ ነው። እንኳን ደስ አላችሁ መላው የሀገር ሰላምን የምትወዱ ሰዎች፣ ሀገር ወዳድ ቤት እንኳን ደስ አላችሁ። አንዴስ ለዚህ ታላቅ ክለብ እግዚአብሔርን አንዴስ እናቴን የምሬ ትችላለህ። ሲጀመር ለቆማጣ ጫማ ምን ያደርግለታል? ለኛ ቀይ ካርድ ወጣ አልወጣ ምን እንዳንፈይድ ምን እንዳናረግ 45 ደቂቃ በጎዶሎ ተጫውተን ያው ያገግማል እንጂ አይድንም ስላችሁ ትርፍዬ ወደ አመሏ ያው መጣችላችሁ። እስካሁን ዩናይትድ ሳትሸነፍ መቆየቷ ከፈረንጆቹ አዲስ አበባ በኋላ እስካሁን አልተሸነፉም ነበር። ያው እንግዲህ ዛሬ ወደ እናቴ ተመልሳል ብለው ተመልሳል። በነገራችን ላይ ኒውካስትል ጋር የጀመረው ያለመሸነፍ ድላችን ማለት ነው ኒውካስትል ጋር ተቋርጧል ትናንትና ማለት ነው። ተጫዋቾች ብዙ ለፍተው ነበር። እኔ ተጫዋችን በተጫዋች ደረጃ ትናንትና አልወቅስም። ያው ማላሻ ገብቶ ምናምን አላገጠ ተውት። እሱም ግን ቋሚ የነበሩ ተጫዋቾች የራሳቸውን ጥረት አድርጓል። እምቦይሞ ነው የተወሰነ እምቦይሞ አልሆነለትም። በነገራችን ላይ ይሄ ፎልስ ናይን ምናምን አልሆነለትም። ሲጀመርሱ የቦክስ ተጫዋች አይደለም። ኳስ ይዞ እየነዳ ሲገባ ወይ ደግሞ ሩጦ ምናምን ኳስ አሲስት ታደርግለት እንጂ ይሄ ቦክስ ውስጥ ኳስ ስታቀብለው ምናምን ጭራሽ ነው የማይሆንለት እምቦይሞና በቃ ለፍተዋል ተጫዋቾቻችን። ሴስኮም ለፍቷል፣ ብሩኖም ለፍቷል፣ ሁሉም ተጫዋች ኩኛ ለፍቷል። ትናንትና ያለፈ የለም። ግን እድልም ከኛ ጋር አልነበረም። በቃ ትናንትና እኔ ተጫዋቾች ጋር አልፈርድም። ጥግ ድረስ ትችላላችሁ ተጫዋቾች። እኛ ቡድን የተጫዋች ችግር የለብንም እና ያው ቅያሬው የገቡ ተጫዋቾች ናቸው ብዙ ጊዜ ሲያላግጡም የነበረ ጣጣ የለውም።
ይስተካከላል። ዋናው ዓላማችን ቶፕ 4 መግባት ነው። ይሄን ዓመት እንደምንም ቶፕ 4 ጨርሰን አሰልጣኝ መቀየር ነው ያለን አማራጭ ማለት ነው። እስቲ አንድ ጊዜ የአርሲዬ ቤተሰቦች ኮመንቱን እየገባችሁ ሰጣት ለጠፍ ወይኔ አፍልተሽ ነበረ ስለ ዋንጫ ማሰብ ጀምረሽ ነበረ። በቀይ ወጥቶልሽ ፔናልቲ ተሰጥቶሽ ትርፍዬ ከአጽቋማ ጋር ትነካኪ። ቀላል ስራ አይደለም የተጀመረው፣ ቀላል ስራ አይደለም። እስቲ ኮመንቱ ለሰጣት ወይ ደስ ሲል እማይነጋ ሌሊት እንደሌለ ያወቅኩት ከትናንትናው ጨዋታ በኋላ ነው። በቃ እማይነጋ ሌሊት የለም፣ ዛሬ ነግቷል። ለዛውም በብርድ ነው የመጣብኝላ ዛሬ ደግሞ ማለት ነው። ግን እኔ የሚነጋ ያልመሰለኝ ሌሊት ነግቷል። ትናንት ሁለት የማንቸስተር ከተሞች አዋርደውናል። በቃ እግር ኳሱንም አዋርደዋል፣ እኛንም አዋርደውናል። ሁለት የማንቸስተር ከተማ ክለብ ማለት ነው። አንደኛው ደግሞ ተሳክቶለታል ማለት ነው። በቃ ግን ምን አይነት ውርደት ነው ያሳየን ዩናይትድ? ምን አይነት ቅሌት፣ ምን አይነት ውርደት ነው ትናንትና ያሳዩን? የቶፕ 4 ስጋት እኮ የለብንም፣ ግን በምን አይነት ውርደት ነው ይሄን ዓመት እየጨረስን ያለነው? ሁለት ጨዋታ በኤቨርተንም እንደዛ በቀይ ካርድ ወጥቶባቸው ተሸነፍን። እንደገና ትናንትናም ተደገምን ደግሞ። አረ በእናታችሁ አይነሳባችሁ በቃ። ሲቀጥል ግን አርሴናል የዚህን ዓመት ዋንጫ የምሬን ነው የምልህ፣ ይኸው ነግቶም እልሃለሁ መብላት አለበት በቃ። ሲቲ እንደዚህ አረም በልታ አትበላትም፣ በታም አትበላትም ጭራሽ። እውነት በዚህ ጨዋታ ጭስስል ያልኩት ነው የምላችሁ፣ የእውነቴን ነው። ቀይ ወጥቶልን አድቫንቴጅ 2 ጎል ይገባብናል። እሺ ይግባ እኛ እናገባም። ቆይ ይሄ ሰው አያሳዝናችሁም? ራሱ አሲስት አድርጎ ራሱ ያግባ፣ ራሱ ክሮስ አድርጎ ራሱ ይግጫው፣ ወይስ ራሱ ሰንጥቆ ራሱ ያግባው? ምንድነው የሚሰሩት? ቤሞ እንደገና ደግሞ ያ ዮሮ ኡጋርቴ። ኧረ በስመ አብ ጨጓሬን ተላጠው ዛሬ ማለት የእውነት ካሪክና ይሄ ሰው ሚናቸውን በአግባቡ ተወጥተዋል ብዬ ማስብ ሰው ነኝ። ሌሎቹ ግን ለዛሬ በጣም የሚያናድድ ፐርፎርማንስ ነው ያሳዩን። ይሁን እስኪ ያጋጥማል ብለን እንለፈው። ማንቸስተር ይቅደም። አቋማ ምናምን ትላለህ እየሄድክ ኒውካስትል የልጅነቴ ትችላለህ። ኒውካስትል ትችላለህ። ወንድ ሰላማዊ ሳምንት ሰላም አስከባሪው ትችላለህ። ደህና አደራችሁ። እንደው አንድ እንኳን እንዲሳይሳካ ያደርጋል። አንድ እኛ መቋጠር የለብንም ከዚህ በኋላ ማለት ነው። አንድ ጨዋታ እንኳን እንደው የኛ ባይሳካ እንደው የሲቲ ይሳካ። እሺ እንደው የአርሰናል እንኳን አያሳካም፣ የቼልሲ እንኳን ተሳካ። እንደው ኧረ በስመ አብ እስከ መጨረሻ ትፎካከራላችሁ ስንል ገና በጊዜ ኒውካስል ለጣፈሽ። ምን ሆነ? ጨጓራሽን ላጠልሽ ነገርናችሁ። አንተ የምትደግፈው ትንሽዬ ክለብ ነው። ትንሽዬ ክለብ እንዲህ ነው እንዲያ ነው ልል አይደለም የመጣሁት። ይሄ የካሜሩን ቦምቦሊኖ ራስ ግን ይወቀው፣ ነገ አለቀው መለስለታለሁ። 5 ሰዓት ሲሆን ነው እንዴ እናንተ የምትደበሩብን? ቀን ነብሮ ማትሸነፉት። ኢራን የፈለግሽውን ነገር ተኮሽ፣ አያገባኝም። አበድኩ። ይቅርታ፣ የደወሉላቸው የማንቸስተር ደጋፊ ስለበሸቁ ስልኮትን ማንሳት አይፈልጉም። ድሮም የሌሊት ኳስ ሐራም ነው። ዛሬ ከሰርን። የምር ምንም ግብ የሌለው ቋጠሮ ዛሬ። ኧረ በስመ አብ ያጋጥማል። ለማንኛውም በ2026 ያልተሸነፈው ማንቸስተር ዩናይትድ ዛሬ ተሸንፏል። እንግዲህ ማሸነፉን ሀ ብለን በኒውካስል ጀምረን ነበረ። ኒውካስል ደግሞ አስቆሞናል። አይ እግር ኳስ ዛሬ ከሰርን፣ እውነት ከሰርን። ካሪክ ቅያሬ ዛሬ ጥሩ አልነበረም። ያጋጥማል እንግዲህ መውቀስ አንችልም። እንግዲህ ግን በሽቅ ያለው በስማ ብሽቅ ነው ያልኩት። አስቶን ቪላም ሊቨርፑልም ጥለው ዛሬ እንዴት በስተመጨረሻ ነጥብ እንጥላለን። ያውም ፈርስት ሃፍ ቀይ ወጥቶልን። ኧረ በስመ አብ! ኧረ የዩናይትድ ተጫዋቾች ግን አንዳንዴ እንዴት እንደምታስጠሉኝ እውነቱን እኮ ነው። አሞሪም አንዳንዴ ሳያቸው እንዴት እንደሚያስጠሉኝ፣ አንዳንዴ ደግሞ ደስ ይሉኛል። ላለፉት 7 ጨዋታ እንደዛ ስታስደስቱኝ የነበራችሁ ተጫዋቾች ዛሬ ደግሞ አስጠላችሁ። ድል ሲሆን ፈገግታ አለው፣ ድል ሲሆን ተድላ አለው። ይሄ ከአጸ አቋማ የወጣ መግለጫ ነው።
ለ10 ቀናቶች ማንኛውም የሴት የአርሰናል ደጋፊዎች የምናውቃችሁ በውዝዋዜያችሁ በሙሉ ነገሮቻችሁ ለ10 ቀን ቢያንስ 10 ቪዲዮ በቀን እንድትሰሩልን እንፈልጋለን። ይሄ የደስታችን አንዱ መገለጫ ነው። ስለሆነ እባካችሁ 10 ቪዲዮ ሴቶቻችን ስሩልን። እንዲሁም በግንባር ላይ ስትዋደቁ የነበሮቻችሁ ወገኖቻችን፣ ጀነራሎቻችን እንዲሁም አመራሮቻችን ለ10 ቀን 10 ፈገግ ያለ ቪዲዮዎች እንድሰሩልን እንፈልጋለን። አሁንስ አንተ ትንሽ ነህ፣ እኔ ደግሞ በጣም ትልቅ ነኝ። ስለ ልዩነቱን አየው፣ ስፋቱን ትልቅ ነኝ ትንሽ ነኝ እንደምልህ በጣም ቀላል ሳይሆን በጣም ሰፊ መሆኑን አየህ። ትናንትና በተመሳሳይ ሰዓት ተጫወትን፣ የተወሰነ ጋፕ ማለት ነው። ከረፍት በኋላ ከእናንተ ረፍት በኋላ ነው ጨዋታችን የጀመረው። ዓለም ትኩረቱን ለማን ሰጥቶ እንደነበር አየህ። አሁን ማንቸስተር ዩናይትድ በቀይ ወጥቶበት ስለተሸነፈ ነው እንደዛ አይደለም። ጨዋታውን ያየ ሰው በደንብ ግልጽ ነገሩን ያውቃል። ከዛ ውጭ ደግሞ በቀይ ወጥቶበት የሆነ ቡድን ሲያሸንፍ የመጀመሪያው አይደለም፣ ወይም አቻ ሲወጣ ነጥብ ሲያስተልም እኛም አድርገነዋል። በቀይ ወጥቶብን እነ ቼልሲን ባለፈው ቀይ ከወጣባቸው በኋላ ጎል አስቆጥረው አቻ ሲወጡ ተመልክተናል ምናምን። ተመሳሳይ ነገር ነው። ያ አይደለም። በጣም ትልቅ ቲም ነኝ እና ደግሞ በጣም ሳሳመመህ ነበር። ጨዋታዎችን 11 ጨዋታ ያለ መሸነፍ ሲሄድ ቅስም ሲሰበር ውስጥ ሲንተከተክ ምናምን ነበር። ትናንትና እኮ ገንፍለ ወጣ። ትናንትና አርሰናል ማሸነፉ ማንቸስተር ሲቲ ነጥብ መጣሉ በጣም ሊወራበት የሚገባ ሐሳብ ነው። በጣም ሊወራበት የሚገባ ሐሳብ ነው። ለዋንጫው እኮ አርሰናልን እያቀረበው ነው። እንዴት ወረ በስመ አብ የሚያስብል ኬዝ ነው። ሁሉም ግን ትኩረቱን ለማንቸስተር ዩናይትድ ሰጥቶ ነው የነበረው። ምክንያቱም በጣም ትልቅ ቡድን ነው። የኔ መሸነፍ እንደ በጣም ልታወራለት የሚገባ ምናምን ልትልለት የሚገባ ጉዳይ ነው። ገብቷል። ትልቅ ነኝ እኔ፣ አንተ እያሸነፍክ ለዋንጫ እየቀረብ ትንሽ ነህ። አናዘር ዋን የምናውቀው ማንቸስተር ዩናይትድ ተመልሷል ይላል። ትርፌ ተመልሷል። በ10 ተጫዋች የሚሸነፈው ትርፌ ማን ነው? ዋው! ይሄ ሊግ እኮ ነገርኩሽ፣ ስትናቂ ነው የሚያዋጣው። ስትናቂ እንጂ ስትከበሪ አርሰናል እንደሚገጥሙት፣ ሊቨርፑል እንደሚገጥሙት፣ ማንሲቲ እንደሚገጥሙት ቢገጥሙሽ ከሳምንት እስከ ሳምንት ገባሽ አይደለ? ምን አባሽ ሆነሽ ነው በየቦታ ለ3 ጨዋታ ምናምን ቋጥራለሁ? ስንት ፍሬ ነው ያለሽ? ስንት ፍሬ ፈረጠብሽ? ቋጥረሽማ ነው አንቺም ከቶፕ 4 የሚያሰጋ ሁኔታ ውስጥ ገብተሽ ሲቲም ሚዜም ሆኖ አርሰናል ዋንጫውን በልቶ ጠበቀሽ ነው ብለሽ በአንድ ምሽት ይሁላ ነገር የተፈጠረው ማለት ገባሽ አይደል? ካሪክ ተባነነበት። ሲጀመር ያለፉት 3 ጌሞች ራሱ እየተባነነበት እንደሆነ እኮ ያስታውቃል። በብሩኖ ማጂክ ምናምን ነገር ሞመንቶች እያሸነፈ ነበር እንጂ ገባሽ አይደል? እንጂ ዋፍ የለም። በቃ ተባነነበት። ዊል ኦሱላ እንዴት አባቱ ነው የምትችለው? በእናት ብቻህን ያገባው ኳሱን የመታው አመታት ብቻ ነው የሚያስደንቀው እንጂ ማለት ነው የተጠጋህበት መንገድ መላሲያ የሚባለው ሰውዬ ምን አስበው ነው ይሸሻል እንዴ? ታይለር መላሲያ ትችላለህ። ማን ዩናይትድ የምመጥን ተጫዋች ማለት ማይ ነገር የለም። ነግቷል። በጣም የሚያናድድ ምሽት ነበረ። ግን ካሪክን የምትናገሩ ሰዎች አድቡ። እሱን ምንም ማድረግ አይችልም። በጣም ብዙ ጎሎችን አባክነናል። መግባት የሚችሉትን አባክነናል። 3 ነጥብ ለኒውካስትል ይገባው ነበር፣ አግኝቷል። አሁንም ቢሆን 3ኛ ላይ ነው ያለነው። ስለዚህ እዚህ መታችሁ እንዳትሞላቀቁብን፣ አፋችሁ ተቀመጡ። አይ ጎረቤቴ፣ አንቺ ደግሞ ምን ሆነሽ ነው? እኔ እንዲደብሮኝ ጭራሽ። ኧረ አቋማ ምን ሆኖ ነው ዛሬ? የአቋማ አባላት ምን ሆናችሁ ነው? በ10 ሰው እናንተ ደግሞ ነጥብ ጣላችሁ። ወይ ጉዳችን! ዛሬማ አርሰናል ደጋፊ የሆነ ነገር አሰርቶብናል፣ በእርግጠኝነት ማለት ነው። ወይኔ በጣም የሚገርማችሁ ነገር አርሰናል በ90 ምናምን ማለት ነው 1 ኦን ታርጌት ሞክሮ ነው የወጣው። በዛ ላይ ስንት ተቀጠቀጠ፣ ጭራሽ ጎል አይገባበትም። ቅሌታ መንፈሲ አፍለታሽ ነበር። በጣም ያዙ ይልቀቁኝሽ ድንቂን ጥርጥር አድርጎሽ ነበር አይደለ? አሁን ልክሽን አስገባሻለሁ። አየሽ አንቺ የአሞሪ ወንድም ያመጣሽው በቀይ ተጫዋች ወጥቶልሽ ፈረስታፍ ላይ ማለት ነው። ደገምሽው ሌላ ታይ ለጠፉሽ። ወይኔ ምን አይነት ጎል ሊገባብሽ! ወይኔ ትርፍዬ አንጀቴን በላሽ። ቶፕ ፎር ስጋት አሁንም ሰላም ናችሁ? እንዴት ናችሁ? ምድረ እናንተን ብሎ ቋጣሪና አስቋጣሪ አንተ ሊቁ ያለ የታባህ ነው የምትቋጥረው። ይሄ የደከማ አቆጣጠረን እዛ ወስደታል። በቃ
ኦፊሻሊ እኮ ቅሌት እኮ መገለጫሽ እኮ ነው። ባለፈው ኤቨርተን ነው በቀይ ተጫዋች ወጥቶበት ማለት ነው አንቺ ላይ ወስዶ የለጠፈሽ ማለት ነው። አሁንም ይሄንን ተሞክሮ ነው ካስትል ወስዶ በቀይ ተጫዋች ወስዶ ለጠፈሽ። ምንም እኮ ነው ማታመጩ። እመኝኝ ካሁን በኋላ አፕግሬድ የለም ዳውንግሬድ ነው የምታረጊው። ምን ግልጹ ነው የምነግርሽ ማለት ነው። ሁሉም ክለብ ይመጣል እንደለመድሽ ይረማመድብሻል። እንግዲህ ደግሞ አሁን ካሪክን እንቀይረው የሚል ደግሞ ሌላ አማርኛ ውስጥ ገቢያለሽ። በቃ ምንም እኔ ያንቺ እድገትሽ እዚህ ድረስ ነው።